ለኔም ለአባቴም አንዳንድ ቀሚስ ደርሶናል አባቴ ሰውነቱ ሰፊ ስለሆነ አንድ ቀሚስ ስለማይበቃው የኔን ቀሚስ ሰጥቼው ሁለቱን ሰፍቶ ነው የለበሰው ሰዎች ለመሪያቸው ታዛዥ ጥሪውንና መልእክቱን የሚሰሙ እንደሆነ ሲናገሩ አንሰማህም አንታዘዝህም አላቸው ለምን አሉት ዑመር እኛ አንዳንድ ቀሚስ ደርሶን አንተ ሁለት ቀሚስ ሰፍተህ ለብሰህ ይሄንን ልብስ ሁለት ልብስ አድርገህ የለበስክ ሰው የኛን ሐቅ ያጓደልክን ሰው አንታዘዝህም አሉት በዚህ ነፃነት እኮ በዚህ ክብር ነው ሙስሊሞችን አላህ ነብዩ የቀረጿቸው አንድ ጥፋት አጥፍቷል ሁለት ልብስ ለብሷል ዑመር ሁለት ቀሚሶችን ደርቦ ለብሷል ለኛ አንድ ቀሚስ ደርሶ ከየት አምጥተህ ነው አንተ ሁለት ቀሚስ የደረሰህ ነው ስለ ቀሚስ መብት የሚታገል ማንነት ነፃነት ነው የሰጠው እስልምና ዑመርስ ዛሬ በቢሊየን ለአንድ የዳቪንቺ ስዕል 500 ሚሊዮን ዶላር የሚያወጡ የአረብ ዓለም መሪዎች ዑለማዎቻቸውን ሐቅ ተናገሩ ብለው እስር ቤት ይከታሉ እነዚህ ሰዎች የእስላም ሀገር መሪ ነን ሐሚድ ዲን ነን ይላሉ ዑመር ምን ነበር መልሳቸው ረዲየላሁ ዐንሁ ወዲያውኑ የጠየቁት ልጃቸውን ነበር ከመካከል ተነስ ያሉት ያ አብዱላህ ተነስ ሲምን እንደሆነ ነገራቸው አሉት ለኔም ለአባቴም አንዳንድ ቀሚስ ደርሶናል አባቴ ሰውነቱ ሰፊ ስለሆነ አንድ ቀሚስ ስለማይበቃው የኔን ቀሚስ ሰጥቼው ሁለቱን ሰፍቶ ነው የለበሰው እንጂ ሌላ አላግባብ የናንተን ሐቅ ወስዶ አይደለም ብሎ ምስክርነት ሰጠላቸው ምን አላቸው ያው ሱሐባ መልሶ አሁን እንሰማሃለን እንታዘዛለን አላቸው ይሄን ኢዛ ይሄን ክብር ይሄን ነፃነት ሰጥቶ መስመር ይዘው እንዲኖሩ ያደረገ ዲን ያላቸው ሰዎች ነው ይሄ ኢዛ ዝም ብሎ የመጣ ኢዛ አይደለም